እጆቻችን ከፍ አድርገን ጌታን ባርክ። ጌታ ኢየሱስ ክብር ላንተ ይሁን። አባዬ ክብር ላንተ ይሁን። እናመሰግናለን። የህይወት እስትንፋሳችንን አንተ ስለሰራ ስለፈጠርከን የዘላለምን ህይወት በአንተ በስም በማመን እንድናገኝ ስለረዳን ስለራራልን ለሌሎች ያልተገለጠ ምስጢር ለኛ ስለተገለጠልን ይህም ደጎች ስለሆን ሩሮች ስለሆን መልካሞች ስለሆን አይደለም ከምሕረትህ ባለጠግነት ከቸርነትህ ብዛት ከፍቅር ባለጠግነት የተነሳ ይህንን እግዚአብሔር ሆይ ብዙዎች በጥበባቸው ሊያውቁት አልቻሉም። የዚህ ዓለም ባለጠግነት የዚህ ዓለም ዕውቀት ያላቸው ሰዎች በዛ ዕውቀታቸው በገንዘባቸው ኃይል በትምህርታቸው ጣሪያ በዕውቀታቸው ቁንጮ ሊያውቁት አልቻሉም፣ ሊያውቁም አይችሉም። ዓለም በጥበቧ እግዚአብሔርን ልታውቅ አትችልም። ባሪያ እንደተናገረ የጥበበኞችን ጥበብ ልታሳፍር ጌታ ኢየሱስ ሞኝ የሆነውን ነገር ኤርምያስን ስለመረጥከው ሞኝ የሆነችዋን እህቴን ወንድሞቼ ስለመረጥካቸው እናመሰግናለን። በስብከት ሞኝነት እንድንድን ይህንን ከታላላቆች ሰውረ ለሕፃናት ስለገለጥክላቸው አመሰግናለሁ። አባቶች ፍቃድ እንዲሁ በፊት ሆኗል ተብሎ እንደተጻፈ አዎ እንደዛ ሆነልን። ክብር ላንተ ይሁን። የሚያስጮህን ነጋ ጠባ የሚያስነባን የሚያስለቅሰን የሚያዘልለን እንደ ዕብድ ሰዎች የሚያደርገን ይህ ተነግሮ ይህ ተወርቶ ይህ ተተርኮ የማያልቅ ያንተ የምሕረት ባለጠግነት የፍቅር ባለጠግነት የጸጋ ባለጠግነት በዚህ ስምና አድራሻው በማይታወቅ ሰው ህይወት ውስጥ ስትሰራ ዘላለሜን ስትቀይረው ዘላለማችንን ስትቀይረው ከዘላለም ጥፋት ስታድነን ከድቅድቅ ጨለማ ስታወጣን በቅዱሳን ርስት በብርሃን እንድንካፈል ስትጠራን ይህ አላሳብደ ምን ያሳብደኛል? ጌታዬ ምን ያሳብደኛል? አባዬ ለዘላለም ስምህ ይባረክ፣ ለዘላለም ስምህ ይባረክ። ደረቁ በሆነው ህይወቴ ላይ ደረቁ በሆነው ህይወቴ ላይ ምንጭን ስታፈልቅ የህይወት ውሃ ወንዝ ሲፈልቅ ከዚህ የበለጠ ምን የሚያስደንቅ ነገር አለ? እናመሰግናለን። ይህን አባት እናመሰግናለን፣ እናመሰግናለን። በትንሿ ልቤ ስትገባ ምን ብዬ ላወራ? አባቴ ለዘላለም ስምህ ይባረክ፣ ለዘላለም ስምህ ይባረክ። ጌታዬ ሆይ እንዴት እንደገባ ሳላቅ ለካ አንተ ገብተህ ኖሯል። የኔ አባት የኔ ሰላም የኔ ደስታ ተዘልዬ የተቀመጥኩብህ የዘላለም አምባዬ የዘላለም ረፍቴ የዘላለም ረፍታችን የዘላለም ባንባችን የዘላለም መጠገባችን የዘላለም ዋርካችን በንፋስ ማትነቀል ዋርካ ለዘላለም የተጠጋንብህ ለዘላለም የተጠለልንብህ እንደ ናቡከደነጾር ማትቆረጥ የዘላለም አምባ የዘላለም መጠጊያ የዘላለም የማምለጫ አለት ለዘላለም አባት የዘላለም ንጉስ የዘላለም ወዳጅ እንዳንተ ማን አለ? አባቴ ይህ እውነት ያስጮኛል። ይህ እውነት እህቴን ያስጮሃታል። ይህ እውነት ገብቶናል። ይህ እውነት እንደ ዕብድ ሰዎች ያደርገናል። ባሪያህን እንዳሉት ጳውሎስን እንዳሉት እንዳንተ ማን አለ? ይህ አባት እንዳንተ ማን አለ? ጌታ ኢየሱስ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። እናመሰግንሃለን። ፍጥረት እየሰማ ታላላቆች ታናናሾች እየሰሙ የዚህ ዓለም ባለጠጎች እየሰሙ የተማሩ ያልተማሩ እየሰሙ ቅዱሳን መላእክት ርኩሳን መላእክት እየሰሙ የአጋንንት ሰራዊት እየሰማ ስጋ ለባሾች እየሰሙ ቅዱስ ስምህን በአደባባይ ላይ ኢየሱስ ታድናለህ፣ ኢየሱስ ጌታ ነህ ብለን እናመሰግንሃለን። ይህን አባት ቴንኪው የኔ ጌታ ታንኪ የኔ ጌታ ታንኪ የኔ ጌታ ስለቀመስንህ ስለበራህልን የህይወታችን ማጣፈጫ ሆነህ ህይወቴን ስላጣፈጥከው መራራውን ስለነቀልከው የዘላለም ህይወት ስለሰጠኝ እጅግ አድርጌ አመሰግንሃለሁ። እህቴ አንተ እጅግ አድርጋ ታመሰግናለች። ወንድሜ አንተ እጅግ አድርጋ ታመሰግንሃል። ቤተክርስቲያን አንተ እጅግ አድርጋ ታመሰግናለች። የተፈታ ህዝብ አንተን ያመሰግንሃል። ከማጉረምረም ውስጥ ወጥተን ግራ ቀኛችንን አይተን ጉድለታችንን አይተን አናለቅስም። ሰይጣን አያስለቅሰንም። ኢየሱስ የዘላለም ሙላታችን ነህ። ኢየሱስ የዘላለም ሙላታችን ነህ፣ ሙላታችን ነህ። የተትረፈረፍክልን ህይወት ልትሆንልን ልትበዛልን የመጣህ በእኔ ህይወት የበዛህ በልጆቼ ህይወት የበዛህ በትዳሬ የበዛህ በመውጣት በመግባት የበዛህ የዘላለም እንጀራ የዘላለም ህይወት የዘላለም እረፍት የዘላለም ተስፋ የዘላለም መዳን የዘላለም እረፍት ለዘላለም ተዘልሎ መቀመጥ እንዴት ድንቅ ነህ
አባት እንዴት ድንቅ ነህ ኢየሱስ፣ እንዴት ድንቅ ነህ ግን፣ እንዴት ድንቅ ነህ፣ እንዴት ድንቅ ነህ የኔ አባት፣ እንዴት ድንቅ ነህ። በቃላት ልትገለጥ አይችልም። ፍቅረ በቃላት ሊገለጥ አይችልም። ለልቤ ንጉሥ ማንጎራጎርልህ ዝዳ ያለኝ የማዋይህ ለልቤ ንጉሥ ማንጎራጎርልህ ምስጋናን ሚሰዋ ማዳንህን እንዲያይ በእርግጥ ለሚወዱህ መላለከ ሰማይ ምስጋናን ሚሰዋ ማዳንህን እስኪያይ በእርግጥ ለሚወዱህ መላለከ ሰማይ ደግሞ እድሉ ደርሶኝ ደግሞ ሳይገባኝ ደግሞ በራሱ ጸጋ ደግሞ ስበክ ካለኝ ደግሞ እንዲህ እንዲያሚል ደግሞ ቆስቋሽ ለምኔ ደግሞ የተሰራልኝ ደግሞ በቂ ነው ለኔ ያለው አይቀርም አምናለው ዝማሬ ካፊያ የታጣ የካሳ ጊዜ ይሆናል ቀን ቆጥሮ ለኔ ሲመጣ እግዚአብሔር ነው ጉልበቴ መዝሙር በሌሊት የሰጠኝ ቃል ገብቶልኛል አውቃለው ላይጥለኝ ደግሞ ላይተወኝ ደግሞ እድሉ ደርሶኝ ደግሞ ሳይገባኝ ደግሞ በራሱ ጸጋ ደግሞ ስበክ ካለኝ ደግሞ እንዲህ እንዲያሚል ደግሞ ቆስቋሽ ለምኔ ደግሞ የተሰራልኝ ደግሞ በቂ ነው ለኔ ያለው አይቀርም አምናለው ዝማሬ ካፊያ የታጣ የካሳ ጊዜ ይሆናል ቀን ቆጥሮ ለኔ ሲመጣ እግዚአብሔር ነው ጉልበቴ ልሳን በሌሊት የሰጠኝ እግዚአብሔር ነው ጉልበቴ ትንቢት በሌሊት የሰጠኝ ቃል ገብቶልኛል አውቃለው ላይጥለኝ ደግሞ ላይተወኝ እግዚአብሔር ነው ጉልበቴ ስብከት በሌሊት የሰጠኝ ቃል ገብቶልኛል አውቃለው ላይጥለኝ ደግሞ ላይተወኝ ኢየሱስ ጌታዬ ስሜ ባረክ ያንተ መገኘት ስላለ ያንተ ክብር ስላለ
ያንተ መገኘት ስላለ ስለማትንቀን በእውነት ለሚጠሩህ አንተ በእውነት የቅርብ አምላክ ነህ። በእውነት ለሚጠሩህ ቅርብ ነህ። በእውነት ለሚጠሩህ በእውነት ለሚፈልጉ አንተ ትገኛለህ። አንተ ባለህበት አርነት ይሰማናል። የእግዚአብሔር ልጅ የዳዊት ልጅ በሰባቱ የወርቅ መቅረዞች መካከል የምትመላለሰው የምታበራው የንጋት ኮከብ ዛሬም በልጆች መካከል ስላለ ዛሬም በእኛ ውስጥ ስላለህ አንተ ምስጋናችን ነህ። ለዘላለም ስም ይባረክ። ለዘላለም ስም ይባረክ። የኔ አባት መገኘት ይታወቀኛል። አርነት ይሰማናል። ነፃ መውጣት ይሰማናል። ተዘልሎ መቀበጥ ይሰማናል። እረፍት ይሰማናል። የዘላለም ተስፋ ይሰማናል። ወንጌል ስበክ ይለኛል ውስጤ። ኢየሱስ ያድናል ብለን እንድንል የአንተ መንፈስ ኃይልና ጉልበት፣ የአንተ ጸጋ ኃይልና ጉልበትን ሰጠን። እናመሰግናለን። ደግሞ እድሉ ደርሶኝ ደግሞ ሳይገባኝ ደግሞ በራሱ ጸጋ ደግሞ ስበክ ካለኝ ከረኝነት ቦታ አንስተህ ደግሞ እንዲህ እንዲያሚል ደግሞ ቆስቋሽ ለምኔ ደግሞ የተሰራልኝ ደግሞ በቂ ነው ለኔ ያለው አይቀርም አምናለው። ዝማሬ ካፊያ የታጣ የካሳ ጊዜ ይሆናል ቀን ቆጥሮ ለኔ ሲመጣ እግዚአብሔር ነው ጉልበቴ ልሳን በሌሊት የሰጠኝ ቃል ገብቶልኛል አውቃለው ላይጥለኝ ደግሞ ላይተወኝ ኢየሱስ ጌታዬ ኢየሱስ ጌታዬ ኢየሱስ ጌታዬ ሃሌሉያ ሃሌሉያ ሃሌሉያ። ምን ልበል ምን ልናገር ቃላትም አጠረኝ የሞትን መውጊያ ሽሮ በሕይወት ኑር ሲለኝ ምሕረቱ እንደ ጸና የሚያውቀኝ ያውቀው የለ ያ ክፉ እንዳይጎዳኝ ቁጣውን ከለከለ። እኔማ ሳሰላስለው እኔማ የትናንቱን እኔማ ምክንያት አለኝ እኔማ ለማመስገን እኔማ እንደሌላ ሰው እኔማ ዝማ ያሰኘኝ እኔማ ሀገር ያውቅ የለ እኔማ እንደረዳኸኝ እኔማ ሳሰላስለው የትናንቱን እኔማ ምክንያት አለኝ እኔማ ለማመስገን እኔማ እንደሌላ ሰው እኔማ ዝማ ያሰኘኝ እኔማ ሀገር ያውቅ የለ እኔማ እንደረዳኸኝ እኔማ ሳሰላስለው ኢየሱስ ምን ልበል ምን ልናገር ቃላትም አጠረኝ የሞትን መውጊያ ሽሮ በሕይወት ኑር ሲለኝ ምሕረቱ እንደ ጸና የሚያውቀኝ ያውቀው የለ ያ ክፉ እንዳይጎዳኝ ቁጣውን ከለከለ። ኢየሱሴ ለዘላለም ስም ይባረክ። ምን ልበል ምን ልናገር ቃላትም አጠረኝ የሞትን መውጊያ ሽሮ በሕይወት ኑር ሲለኝ ምሕረቱ እንደ ጸና የሚያውቀኝ ያውቀው የለ
ያ ክፉ እንዳይጎዳኝ ቁጣውን ከለከለ። እኔማ ሳሰላስለው የትናንቱን እኔም ምክንያት አለኝ ለማመስገን። እኔማ እንደሌላ ሰው እኔማ ዝማ ያሰኘኝ እኔማ አገር ያውቅ የለ እኔማ እንደረዳኸኝ እኔማ ሳሰላስለው የትናንቱን እኔማ ምክንያት ሆንከኝ ለማመስገን። የዳዊት ልጅ ኢየሱስ እንደሌላ ሰው እኔማ ዝማ ያሰኘኝ እኔማ ለሀገር ያውቅ የለ እኔማ እንደረዳኸኝ ሳሰላስለው የትናንቱን ምክንያት አለኝ ለማመስገን። እንደሌላ ሰው ዝማ ያሰኘኝ ሀገር ያውቅ የለ እንደረዳኸኝ እኔማ ዝም ላስለው። ከየት ነው ያነሳኝ አባዬ? ከየት ነው ያነሳኝ የኔ ጌታ የኔ አባት? ቴንክ ዩ ጌታ። ከየት ነው ያነሳህን? ከየት እኮ ነው ያወጣህን? ማንም ሊቀርብበት ማንም ሊደርስበት በማይችል ማንም ሊያየኝ በማይችል ዘሬ ትውልዴ ሀረጌ ቢመዘዝ ማንም ሊያውቀው በማይችል በዛ ውስጥ መጥተህ የምሕረት ዓይኖች ከሰማያት አዩኝ። በዘላለም ፍቅር ወደ አንተ ሳብከኝ። ምሕረት ለወደደ ወይ ለሮጣ አይደለም ከሚምር ከእግዚአብሔር ዘንድ ነው ተብሎ እንደተጻፈው እንደዛው ከምትምረው ከአንተ ከእግዚአብሔር ዘንድ ምሕረት ሆነልኝ። ትናንትናዬን ሳስበው ከየት እንደመደበርኩ ሳስበው አሁን በአንተ ምሕረት ውስጥ ተዘልሎ የሚቀመጥ በአንተ ምሕረት ውስጥ ተዘልሎ የሚቀመጥ በአንተ ክንድ ላይ ተደግፎ የሚወጣ በአንተ ቸርነት የዘመኑን ቁጥር የባረክለት እንደኔ ማን ነው? እንደ እህቴ ማን ናት? እንደ ወንድሜ ማን ነው? ስለዚህ ትናንትናችንን ስናስብ ጌታ ኢየሱስ እንባ ይቀድመናል። ያደረክልንን ስናስብ በመስቀል ላይ ሆንክልንን ስናስብ ስለ እኔ ብለህ በሰዎች ፊት ሲተፋብህ ሲነውሩህ ያለ ነውርህ ያለ ጥፋትህ ስለ እኔ ነውር አንተ ስትነወር ስለ እኔ በደልና ኃጢአት አንተ ስትሰደብ ያንን ስናስብ ከየት እንዳነሳን ስናስብ እንደነቃለን። እኔ ዝም ብል ያምርብኛል አባዬ? በፍጹም አያምርብኝም። በፍጹም አያምርብኝም። በፍጹም አያምርብኝም። ውለታ ውስጥ ያስጮኛል። ውለታ ሌሊት ቀን ያስጮናል። ውለታ አልጋ ላይ ተኝተን ያስጮናል። ሚስት አገባሁ፣ ልጆች ወለድኩ፣ የሚበላ የሚጠጣ ሰጠህን፣ ልብስ ሰጠህን፣ የሚበላ የማይጠጣም ባልኖርበት ዘመን ኖርን። እግዚአብሔር አንተ ከመብል ከመጠጥ በላይ ነህ። የአንተ ፍቅር፣ የአንተ ምሕረት፣ የአንተ ቸርነት በልጅ በኢየሱስ ክርስቶስ በኩል የተገለጠ የማይጠፋ እሳት የፍቅር እሳት በውስጣችን ለኮስ ቀንና ሌሊት አንተን ያስብለናል። ቀንና ሌሊት ስምህን እንጠራለን። ቀንና ሌሊት ማዳንህን እንናገራለን። ኢየሱስ ያድናል ብለን እንላለን። አድነህን ማዳንህን እንድንናገር ምረህን ይምራል ኢየሱስ ብለን እንድንል ወደህን ይወዳል ኢየሱስ ብለን እንድንል ጸጋህን አበዛልን። በመንግስት ውስጥ አገልጋይ ያደረከን ልጆች መሆናችን ሳያንስ ጌታ ኢየሱስ ሆይ ደግሞ እንድናገለግል ጸጋህን አበዛልን። የመንፈስ መገኘት የአንተ አብሮነት ሁሉ ቀን ስላለ በእውነት ለሚፈልጉ በየትኛውም ቦታ ሆነው ስምህን በጽድቅ ለሚጠሩ አንተ ትገኛለህ። መገኘት አለ። በደንብ ይሰማኛል አባዬ፣ በደንብ ይሰማኛል። እዚህ ያሉ ሰዎች እንዴት እንደሚሰሙኝ ባላቅም ለእኔ ግን ይሰማኛል። ጌታዬ መገኘት አለ። የኔ አባት ትልቅ ነህ፣ ግን ሰውን አትንቅም። እዚህ እረኛ ጋር ሲጠራ ትመጣለህ። አንተ ሩቅ አይደለም፣ በውስጤ ነው ያለው። ስጠራ ቤት ትለኛለህ። መገኘትህ በደንብ ይሰማናል። ነፃነት ይሰማናል። አርነት ይሰማናል። አምልኮ ይሰማናል። ውስጣችን ውጫችን ተፈቶ ጌታ ኢየሱስ ልጆች ይሰማቸዋል። በስምህ ታዛ ስር የተሰበሰብን በክንፎች ጥላ ውስጥ የተጋረድን ከዓለም ርኩሰት አድነህን ወደ ፍቅር ልጅ መንግስት ያፈለስከን በቅዱሳን ርስት በብርሃን እንድንካፈል ያበቃህን ቅዱስ አባት እግዚአብሔር አቦይ እናመሰግናለን። ልጅን ኢየሱስ ክርስቶስን ከፍ ከፍ አድርገው በእኔ ላይ ከፍ ከፍ አድርገው በልጆቼ ላይ በሚስቴ ላይ በዘመኔ ቁጥር ላይ እዚህ ባሉ ወንድሞቼና እህቶቼ ላይ በዘመናቸው ቁጥር በእነሱና በእነሱ በሆነው ነገር ላይ በምድራችን በምንኖርበት ምድር ላይ ከፍ ከፍ አድርገው የተቀባውን አዳኙን ጌታ የቤተ ክርስቲያን ራስ የማዕዘን ድንጋይ የሆነውን ኢየሱስ እሱ ከፍ ብሎ ይታይ።
እሱ ከፍ ብሎ ይታይ፣ እሱ ከፍ ብሎ ይታይ። የኔ አባት አለ መገኘትህ አለ አለ በውስጤ ሰላም መስቶልኛል፣ አለ በላዬ ድል ማድረግ ሆኖልኛል። የኔ አባት ቴንኪው ጌታዬ፣ ቴንኪው የኔ አባት ቴንኪው የኔ አባት። ያንተ መገኘት ይህ ለፍጥረታዊ ሰው ሞኝነት ነው። ይህ ለፍጥረታዊ ሰው ሞኝነት ነው። በአንተ የተነኩ ብቻ ያውቃሉ። ክብርን የቀመሱ ብቻ ያውቃሉ። የፊት ብርሃን የበራላቸው ብቻ ያውቃሉ። ቀኝህ የደገፈቻቸው ብቻ ያውቃሉ። በአለት ላይ ያቆምካቸው ብቻ ያውቃሉ። በተራሮች ራስ ላይ አቁመህ የምስጋናን መጎናጸፊያ ደርበህባቸው አንተ ምስጋናዬ ነህ ብለው የሚሉት ብቻ ያውቃሉ። ክፉ ሲመጣ ያመለጥኩብህ፣ ስጣል ስረሳ የታሰብኩብህ፣ ባንተ እዚህ ደረስኩ ከእኔ ጋር ሆነህ ኢየሱስ ለእኔ ምስጋናዬ ነህ። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዓመታት። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዘመናት። ጌታዬ የኔ አባት ውስጤ በልሳን ጸልይ ጸልይ ይለኛል፣ ግን ሚዲያ ላይ ነኝ። እዚህ ነውር ነው፣ አይጸልይም። እዚህ ብዙ የሚሰናከል ትውልድ ስላለ የኔ አባት የኔ ጌታ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዘመናት። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዓመታት። ክፉ ሲመጣ ያመለጥኩብህ፣ ስጣል ስረሳ የታሰብኩብህ፣ አንተ እዚህ ደረስኩ ከእኔ ጋር ሆነህ ኢየሱስ ለእኔ ምስጋናዬ ነህ። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዓመታት። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዘመናት። እንዴት ሰው በቀንና በሌሊት ይጮሃል? አንተዬ እዚህ ፕላኔት ላይ እኮ እኔ እናንተ እኮ ብቻ ነን ቅዱሱን ጌታ በሌሊት እየጠራው በማታ እየጠራው በጸጋ እንደዚህ በፍቅሩ ደስ እኮ የሚያደርገን። የኔ አባት የኔ አባት የኔ አባት እንኳን ያንታረከኝ። ይቆጨኝ ነበር ጴንጤ ባልሆን ኖሮ። በእውነት በስሜት ማውራ መስላችሁ ወንድሞች ናቶች፣ ይቆጨኝ ነበረ የጴንጤዎቹን አምላክ ኢየሱስን ባላውቀው ኖሮ እዛው መቃብር ቤት እየተጨናበስኩ አስማትና ድግምቴን እየሰራሁ መምሬ እንትና ተብዬ 14 ክንድ ሻሽ ጭንቅላቴ ላይ ጠምጥቤ ኢዮብ መጽሐፍ ምዕራፍ 1 ላይ ያለውን ሰይጣን ይመስል ስዞር ነበር ሙለው የሰው ቤት ውሃ ለመርጨት። ኢየሱስ መጣና ሳትቀድስ ቀዳሽ ከሆንክበት ና እኔ ስለ አንተ ስል ራሴን ቀድሻለሁ ብሎ ጠራኝ። በቅዱስ አጠራሩ ና ውሃ ረጪ ቄስ ውሃ የሚረጭ ሆኜ ቀርልህ ነበር ማለት ነው። በሄድኩበት ማለት ነው ውሃ ረጪ ማለት ነው። አንተ ምስጋናዬ ነህ ሳልቀድስ ከምቀድስበት ቦታ። ህይወቴ እኮ ረክሷል። እኔ በክርስቶስ ኢየሱስ አልተቀደስኩም፣ ግን ዲያቆን ኤርምያስ ተብሎ ይቀድስላል። ለጸሎት ሳልነሳ ለጸሎት ተነሱ እያልኩ ማለት ነው። ከንሱ ለጸሎት እግዚኦ ተሳለነ። ገላገልከኝ ኢየሱስ። ወይኔ አባቴ የቀመሰ ብቻ ያውቃል እኮ ፍቅርን የቀመሰ ብቻ ያውቃል። ለካ እንደዚህ ታደርጋለህ ጌታ ኢየሱስ። ለካ እንደዚህ በቃ በአንተ ፍቅር አንተ ፍቅር ቴንኪው። የዛሬ 27 ዓመት በፊት ስለ እኔ ያለቀሳችሁ ስለ እህቶቼ ስለ ወንድሞቼ ከዛ በኋላ ጌታን ስለተቀበሉ ወንድሞች እናቶች ያለቀሳችሁ በጌታ ያመናችሁ እህቶችና እናቶች አባቶች
ቴንኪው በሏቸው። በእውነት እድሜያቸው ከዛሬ 27 ዓመት በፊት ቸርች ውስጥ አባት ሆይ አድን፣ መስጊድ ግባ፣ ገዳም ግባ፣ ዲያቆናቱን ያዝ፣ ካህናቱን ያዝ ብለው የጸለዩ እናቶችና አባቶችን ቴንኪው በሏቸው። ቴንኪው በሏቸው። ቴንኪው። ጌታ እግዚአብሔር ይባርካችሁ። እናንተ ጌታ በረዳችሁና በሰጣችሁ ጸጋ ስለጸለያችሁ እግዚአብሔር ከዘላለም ጥፋት አድኖናል። አሁንም የምንጸልዩ ወንድሞችና እህቶች ቴንኪው። ስለሚድኑ ሰዎች የምንጸልዩ ሰዎችና እህቶችና ወንድሞች እዚህ ቁጭ ብላችሁ ስንናገር በመንፈሳችሁ ቤት ውስጥ ሆናችሁ ስራ ቦታ ላይ መሆናችሁ አባቶ ይሄን የሚከራከረውን ሰው እርዳው እባክህ፣ አይኖቹን ክፈትለት። በህይወቴ ጌታ ይሰማሻል። የልጆቹን ጸሎት የልጆቹን ልመና ይሰማል። አውቀው እኮ አይደለም ሳያውቁ እኮ ነው እዚህ የሚከራከሩት። ባዷቸውን ሆነው ነው የሚከራከሩት። በሃይማኖት ስርዓት ተይዘው ነው የሚከራከሩት። ግራ ቢሏቸው ቀኝ፣ ፊት ቢሏቸው ኋላ አያውቁም። እኛም እንዲህ ነበር። ለካ የገላገለኝ ኢየሱስ ነው። አንተ ለካ ስራዬን የሰራልኝ ኢየሱስ ነው። ግራ ግብት ብሎኝ ዲያቆን ሆኜ እናቴን አባቴን ሁሉ ጠይቃቸው ነበር። ቀድሼ መጥቼ ስንሞት የት ነው የምንሄደው እቴቴ እያልኳት እናቴ ያለች በሕይወት እቴቴ የት ነው የምንሄደው ስንሞት? እዛ መንግስተ ሰማያት ነው ማነው ወደ እግዚአብሔር ነው የምንሄደው ትለኛለች። እና ምን አለ እዛ ቢሰራ ሲኦልና መንግስተ ሰማያት አለ። እና እኛ የት ነው የምንሄደው? የሞቱ ዘመዶቻችን የት ነው የሚሄዱት? አክስቶቼን ቀብረዋቸው ሲመጡ እያዩ የት ነው የሚሄዱት? እዛ ነው የሚሄዱት። ከዛስ ክፉ ከሰራህ ሲኦል እሳት ውስጥ ይጨምርሃል ሰይጣን፣ ከዛ ደግሞ አውጥቶ ደግሞ በረዶ ውስጥ ይጨምርሃል እያሉ እንደዚህ ነበር ሲነግሩ የነበረው ቄሶቹ ያሏቸው ነው። እዛ አንዴ በረዶ ቀዝቃዛ ውስጥ ይጨምራል። ከዛ ደግሞ ቀዘቀዘኝ ቆረጠመኝ ስትል እሳት ውስጥ ደግሞ ወስዶ ይጨምራል። አቃጠለኝ ስትል ደግሞ እዛ ውስጥ ወስዶ ደግሞ ይጨምራል። እንደዚህ እያሉ ማለት ነው። በቃ ከዚህ ውጭ እና አሁን አክስቶቻችን የት ነው ያሉት? አያውቁም እነሱ። እናት ያለች በህይወት ይኸውልህ ብራዘር አታውቅም። የማርያም ጽዋ ጠጭ ብለዋታል። በቃ በገንቦ ጠላ ይመጣላቸዋል፣ እሱን ይጠጣሉ። በቃ ክርስትና ይሄ በሱት የተጠቀለለ ማሰሮ እና ስዕል ምናምን ነገር አለ። እሱን ይሰማሉ። በቃ ግንባሯን ታስነካለች። ጠላዋን ጠጥታ ማነሽ ባለ ሳምንት ያስተምርሽ በ18 እኔ ነኝ ብለሽ የምትይ እመቤቴ ወዳች ብለው ይሏታል። ማሰሯን ይዛልህ ትመጣለች። ተራው ሲደርሳት ማለት ነው። እና የምታውቀው ነገር አለ እናቴ መስታወት ጸጋዬ ምንም የምታውቀው ነገር የለም። አባቴ የሚያውቀው አለ ምንም ነገር የሚያውቀው ነገር የለም። እሱ ሚካኤል ጽዋ ይጠጣል። ሰዎች ሲሞቱ፣ አጎቶቻችን ሲሞቱ፣ ዘመዶቻችን ሲሞቱ፣ አብሮ አደግ ሲሞቱ ሄደው ሲቀብሯቸው እኔ መጥቼ የት ነው የሚሄዱት? እነዚህን ሰዎች መልሰን እናገኛቸዋለን ወይ? ሲኦልና መንግስተ ሰማያት አለ ብላችሁናል። እኛ ስንሞት የት ነው የምንሄደው? እኔ እንጃ። መልሳቸው ነበር። የእናቴ አባቴ ብቻ አይደለም የንስሐ አባቷ መምሬ አለሙ ማናዜ ይባላል። አያውቁም ነበር፣ እሳቸውም አያውቁም። ወንዝ ሲሻገሩ ድንጋይ አንሸራቶት ነው ሞቶ የቀራው። ከብቶች ስጠጣበትና ከብቶች ሳጠጣበት የነበረ መልካ ወንዝ ድንጋይ አንሸራቶት ነው የሞተው። በየትኛውም ሞት ሊሞት ይችላል፣ ግን ሰው ፍጻሜውን አያውቅም። ለስም ክርስቲያን ተብለው ይጠራሉ። አያውቁም። ሰው ሲሞት የት ነው የሚሄደው? የኔ እረኛው መልስ ነበር። እግዚአብሔር አገሩ የት ነው? እናቴም አባቴም ንስሐ አባቶችንም ያልመለሰልኝ መልስ፣ ቄሶቹም ሊቁም ደቂቁም ያልመለሱልን ማለት ነው። ግራ ግብት ብሎኝ ማለት ነው። ጌታ ኢየሱስ ክርስቶስን ካገኘሁት በኋላ ግን ወደ ጌታ ከመጣሁ በኋላ ግራ አይገባኝም አንተ ያለ ጎኔ ሁሌ ደስ ይለኛል መድኔ ነህ ለኔ ግራ አይገባኝም። አቤት 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 አቤት! የእውነት እኮ ነው የምትዘምረው፣ የእውነት እኮ ነው የምትዘምረው። ወንድም አለም በኢየሱስ ከሆንኩ በኋላ ዘላለሜን አስቤ እኔ እንጃ እንግዲህ እሱ ነገር ምን ይታወቅና ወዴት እንደሚወስደን ፍጻሜውን ሁሉ አናውቅም። የለም 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 የለም። ወደ እሱ ከመጣ በኋላ የለም
ግራ አይገባኝም። እንኳን ለዘላለሜ ለምድራዊ ህይወት እንኳን ግራ አይገባኝም። ብዙ ጉድለት እንኳን ቢኖር እግዚአብሔር ጉድለትን እንደሚሞላ ባይሞላም በጉድለት ውስጥ እንደሚያኖር አውቃለሁ። አንተ ያለ ጎኔ ሁሌ ደስ ይለኛል። መድኔ ነህ ለኔ ግራ አይገባኝም። ኢየሱስ ለዘላለም ስም ይባረክ። የኔ አባት ሃሌሉያ ሃሌሉያ ሃሌሉያ። ለዘላለም ስም ይባረክ። አባዬ 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 ግራ አይገባኝም አንተ እያለ ጎኔ ሁሌ ደስ ይለኛል። መድኔ ነህ ለኔ አልጠፋ ብሎኝ ከአይምሮዬ። አንተ ዝም ብለህ ተነሳና ቸርች ሂድና ዝም ብለህ ዘምር አልኩ ወንድሜ። በመድኃኔዓለም ስማኝ ወንድም አለ። በመድኃኔዓለም ስምኝ እህት አለም። ዝም ብለሽ ተነስተሽ ሄደሽ ጨርቅሽን አራግፊና ከተቀመጥሽበት ተነሺና ተነሳና ሂድና ቸርች ገባህም አልገባህም ተሰማህም አልተሰማህም ዝም ብለህ ዘምር። ሰይጣን የማይወደው ነገር ቢኖር እግዚአብሔርን ስታመሰግን ነው። ግራ አይገባኝም አንተ እያለ ጎኔ ሁሌ ደስ ይለኛል። አባቴ ነህ ለኔ በላ በዩ ግቢና በቤትሽም በቅዱሳን ህብረት በቸርች በጸሎት ፕሮግራም በባይብል ስተዲ ግቢና ከቅዱሳን ጋር ሆነሽ ተሰማሽም አልተሰማሽም ተሰማህም አልተሰማህም እንደዛ በለው። የውስጤ ጌታ ነህ ልቤ ያርፍብህ ውስጤ ያርፍብህ የዘላለም ጌታ በአንተ ታመንኩብህ በአንተ ታመንኩብህ የልቤ ጌታ ነህ ውስጤ ያረፈብህ ውስጤ ያረፈብህ የዘላለም ጌታ በአንተ ታመንኩብህ በአንተ ታመንኩብህ አቤቱ ቃል ልቤን ገዝቶት ሳልሰጋ ይኸው እኖራለሁ ሳልሰጋ ይኸው እኖራለሁ አቤቱ ፍቅር ልቤን ገዝቶት ሳልሰጋ ይኸው እኖራለሁ ሳልሰጋ ይኸው እኖራለሁ የውስጤ ጌታ ነህ ልቤ ያረፈብህ እርፍ እኮ ነው ያደረገኝ ግልግል እኮ ነው ያደረገኝ ገላገለኝ እኮ ኢየሱስ ገላገለህ እኮ አንተዬ ገላገለሽ እኮ አንቺዬ መኖሬን መኖር ላሰኘው አይበቃም ይህን ብቻ አውቃለሁ ሺህ አንደበት
በትኖሮኝ ምነው ዘምሬ ስላንተ በጠግበው መኖሬን መኖር ላሰኘው አይበቃም ይህን ብቻ አውቃለሁ ሺህ አንደበት ኖሮኝ ምነው ዘምሬ ስላንተ በጠግበው በምድር ላይ ደስ የሚለኝ ነገር ቢኖር አንተን ማምለክ ነው ጌታዬ አንተን ማምለክ ነው ውድዬ አንተን ማምለክ ነው ጌታዬ አንተን ማምለክ ነው የፍቅሬ መግለጫ እንዲሆን ሽቶዬን ሰበርኩት በፊትህ በተቀደሰው ተራራዬ የሾምኩት አንተን ነው ጌታዬ ፍቅርህ ነክቶኛል አባዬ ምን አረጋለሁ እጄን ዘርግቼ አመልክሃለሁ ጌታዬ እጄን ዘርግቼ አመልክሃለሁ ኢየሱሴ ፍቅር ነክቶኛል ምን እልሃለሁ በፍጹም ልቤ አመልክሃለሁ ጌታዬ በፍጹም ልቤ አከብርሃለሁ ኢየሱስ ለዘላለም ስም ይባረክ ሃሌሉያ 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 ኢየሱስ ኢየሱስ የዘላለም አባት የዘላለም መጠጊያ የዘላለም ማረፊያ ሆንከን ኢየሱስ የዘላለም መጠጊያ ሆንከኝ ኢየሱስ አንተ እውነተኛ ነህ አንተ ጻድቅ ነህ አንተ ዘላለም አባት ነህ የዘላለም መኖሪያ ነህ ለሚታመኑብህ ታስተማምናለህ አንተ የዘላለም መኖሪያዬ ሆንከኝ የዘላለም መሰማሪያዬ ሆንከኝ ኢየሱስ የኔ አባት የውበት መደምደሚያ የማምለጫ አለት ጻድቅ ሮጦ ደካማም ሮጦ ወደ አንተ የሚጠጋውን ወደ አንተ የሚመጣውን ከቶ ወደ ውጭ ማታወጣ የዘላለም አምባ የሰው ሁሉ ወዳጅ ምክንያት አይተህ ማትወድ ምክንያት አይተህ ማትጠላ እንዴት ፍቅር ነህ ቴንክ ዩ ጌታ የዘላለም መኖሪያ ሆንከኝ የዘላለም አምባ ሆንከኝ የዘላለም አባት ሆንከኝ የዘላለም እረኛ ሆንከኝ እጠፋ ይሆን ወይ ብዬ አልፈራም አንተ እጅ ላይ መጥቶ የተበላሸ ስለሌለ በአንተ እጅ ላይ መጥቶ ወድቆ የቀረ ስለሌለ ማንንም ደከመኝ አሰለቸኝ ብለህ ጥለው አትሄድም የምትራራ እንደገና
እንደገናን የምትሰጥ ብዙ እንደገናዎችን የምትሰጥ ወይ ጌታዬ ፊት አይጠቁር ሁሉ ቀን በፍቅር አይነት ያለ ቴንክ ዩ ለካ እንደዚህ ነው የጴንጤዎቹ አምላክ። እኔ ሳላቅ ስንት ዘመኔ እኮ ተበላብኝ አባዬ። ቴንክ ዩ ጌታዬ እውነተኛ በሆነው አነካክ አንተ ስለነካኝ ከማንም ጋር ተማክራ አለካኝ በእውነተኛ አነካክ። ቴንክ ዩ እግዚአብሔር ስም ይባረክ፣ ስም ይባረክ። ስለ ኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ስም ይባረክ። ስለ ኢትዮጵያ ሙሉ ወንጌል ቤተክርስቲያን ስም ይባረክ። ስለ ኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ስም ይባረክ። ስለ ኢትዮጵያ ቃልት ቤተክርስቲያን ስም ይባረክ። ስለ ወንጌል ብርሃን ቸርች ስም ይባረክ። ስለ መሰረተ ክርስቶስ ቤተክርስቲያን ስም ይባረክ። ይህን የማገለግልበትን መንፈስ ከነዚህ አብያተ ክርስቲያናት በአንድም በተዘዋዋሪ መንገድ ጸጋን ተካፍያለሁና በእነኚህ በጠራቸው አብያተ ክርስቲያናት ውስጥ ያሉ ባሪያዎች አገልጋዮች እጃቸውን ጭነው ጸልየውልኛል። ጸጋን ተካፍያለሁ። አንተ ከነሱ ጋር ስትሰራ በእነዚህ አብያተ ክርስቲያናት ስትሰራ አይቻለሁ። በተለይም በኢትዮጵያ ሙሉ ወንጌል ቤተክርስቲያን እጃቸውን ጭነው የጸለዩልኝ ያንተን መልእክት ያንተን ሐሳብ የነገሩኝ ገና ምንም በማላቅበት ጊዜ ገና ምንም አገልግሎት ማለት ምን ማለት እንደሆነ በማላቅበት ጊዜ አንተ በእነሱ ውስጥ ሆነህ ታወራኝ የነበረው ልክ ነበር ጌታዬ። ሐረር ሄጄ በዛችት በኩል በሐረር ሙሉ ወንጌል ቤተክርስቲያን አገልጋይ በኩል ያወራኸኝ ልክ ነበር አባዬ፣ ልክ ነበር። ገብቶኝም ሳይገባኝም አሜን ብዬ ነበር። ለካ ልክ ነበር የኔ አባት። አቤቱ ቃል ልቤን ነክቶት ሳልሰጋ ይኸው ኖራለሁ፣ ሳልሰጋ ይኸው ኖራለሁ። ጆዬ ያው ትብቃ ማለት ነው። ነብይት ትብቃ። ሐረር ቀበሌ 04 ነው ያሉት ሙሉ ወንጌል ቤተክርስቲያን። ምን አይነት የተባረከች ሴት ነች አንተዬ! ምን አይነት ብሩክ የሆነች ሴት ናት እንዴ! ምንም በሌለበት እኮ ነው ትንቢት የነገረችኝ። አንተ አለች ቀሚስ ለብሼ ማለት ነው። ቀሚስ ለብሼ ማተሜና አንገቴ ክራ ስሬ ያኔ ቤት አዲስ ውስጥ አገለግላለሁ። ብታይ ኖሮ እነ ቤኪ በኢየሱስ ስም ወጋን እዚህ ጥቁር ቀሚስ ውስጥ ያለ ምናምን ብላችሁ ነው የምትሉት። ውጭዬን አይተ ማለት ነው። ውስጤ ግን እሳት እንዳለ ማንም አያውቅም። እሷ መጣችልኝ። ነብይት ትብቃ። ቴንኪው ሙሉ ወንጌል ቤተክርስቲያን እግዚአብሔር ያሳየሽን እውነተኛ ነቢያትን ስለምትቀቢ ማለት እውነተኛ ነቢያትን ስለምትሾሚ የሚቀባው ኢየሱስ ነው። አንቺ ግን ስለምትሾሚ ሙሉ ወንጌል ሙልዬ ቴንኪው። ዓለም ቢንጫጫ እንደፈለገ ቢወራጭ የራሱ ጉዳይ ነው። መንፈሳዊ ነገርን ከመንፈሳዊ ነገር ጋር የምናስተያየው በአእምሮ ጭማቂ እውቀት አታስቆም። እችት እኔ ነቢይ ትሆን ምን ትሆን አላውቅም። ወንድሜ ዲያቆን ያሬድ ወልደ ማርያም አለ። አሁን የቴዎሎጂ መምህር ነው። በሙሉ ወንጌል ቤተክርስቲያን ገደራ ሆቴል ጋር ያለው ኮተቤ ገደራ ሆቴላችን ገዝተውታል ይመስለኛል። ኢትዮጵያ ሙሉ ወንጌል ቤተክርስቲያን ቴዎሎጂ ትምህርት ቤት ከፍተዋለች። አምራይት ትክክለኛ አይደል ወገኖች? እንደዛ የሚል ነገር ሰምቻለሁ። የኮተቤ ገደራ ሆቴልን ተከራይታው ነው ገዝታው ነው ሙሉ ወንጌል ቤተክርስቲያን ለቴዎሎጂ ትምህርት ቤት አይደል? አዎ በቃ እዛ አስተማሪን ተምሮ የሚያስተምር ነው። ወንጌላዊ ማነው? ዲያቆን ያሬድ ወልደ ማርያም ማለት ነው። ያው ስሙን እየጠራው ነው የምነግራችሁ። ሐረር እሱ ተመድቦ ነበር በተሐድሶ እና እኔና አንድ ቀሲስ ደረጀ ገዙ የሚባል ወንድም ከቢሮ ከዚህ ከአዲስ አበባ ቢሮ መምህር ጌታቸው ምትኩ ጋር ከከሳቴ ብርሃን ስብከተ ወንጌል ዘኢትዮጵያ ተልከን ሄድን። ክረምት ወር ነበር። የሄድነው ከነቀሚሳችን ነው። ሐረርና ድሬዳዋ ለስልጠና ነው የሄድነው እና እዛ ተንበርክኬ ባለሁበት መታ ጌታዬ ስሙ ይባረክ። ደስ እኮ ስለሚለኝ እኮ ነው ማለት የምንስቃው ወንድሞች እናቶች። በቃ ውስጤ ፍልቅልቅ ሲልብኝ ተንበርክኬ ባለሁበት እጇን ጭን በልሳን ጸለየች እና እኔ ተንበርክኬ ለዛው
አባ አላለሁ። እጇን ጫነችና የሰራዊት ጌታ ቅዱስ እግዚአብሔር ስለ አንተ እንደዚህ ያሳየኛል አለች። እኔ ከአዲስ አበባ ነው የሄድኩት። ድሬዳዋና ሀረርን አይቼው አላውቅም። ለመጀመሪያ ጊዜ ነው ያየሁት። እንደዚህ ያሳየኛል አለች። ያኔ ሚስት አላገባውም። እንደዚህ ጡል ጡል ምል አንድ ቀጭን ዲያቆን ነው ወደ ጌታ የመጣ እና ግን የእግዚአብሔር የዘላለም ሀሳብ እግዚአብሔር በላዩ ላይ የጫነበት እሱም ብዙ የማያስተውለው የማያውቀው ጌታ ሲናገረው በህልም በፍጹም የማይገባው በአገልጋዮች በኩል በየቦታው ሲሄድ ጉባኤ ውስጥ አስነስታ አንተ ሰው እግዚአብሔር ለወንጌል አገልግሎት ይፈልጋል። አንተ እንደውም አንዱ ቢቸግረው እኛ ጋር መጥቶ ከሳቴ ብርሃን መሰረተ ክርስቶስ ቤተክርስቲያን ገስታውስ ይመስለኛል ደብረ ዘይት ወይ ቃለ ሕይወት ወይ ደብረ ዘይት ማን ቃለ ሕይወት ወይ መሰረተ ክርስቶስ እዛ መጥቶ ወንጌላዊ አህመድ ይባላል። አለምነ ጀንበሩን ያውቀዋል በአካል እና ሼካ ነው ከእስልምና ሃይማኖት ነው የመጣው። መጣና እኛ ጋር አንተ እዛ ጥግ ላይ ተቀመጥከዋል። ኮርነር ላይ ነበር የተቀመጥኩት። እግዚአብሔር ይህን ሰው ለወንጌል አገልግሎት ፈልገዋለሁ ይላል። አስወጡት ከዚህ ከቢሮ ምናምን ነገር አይልም። እንጀራዬን ያፈላሽ እኔ ቢሮ ላይ ነበር። አስወጡት፣ ከቢሮ አስወጡት። እግዚአብሔር ለትልቅ የወንጌል አገልግሎት ይፈልገዋል። ኮርነር ላይ የተቀመጥኩት ገና በስብከት መጀመሪያ መገለጥ ሲመጣ ጌታ ማለት ነው። ኮርነር ስር ተቀመጥ፣ ጥሻ ስር ተቀመጥ፣ የትም ጠረጴዛ ስር ተቀመጥ ይጠራል ጌታ ማለት ነው። አየህ ይሄ መንፈስ ዛሬም በኔ ውስጥ እኮ ስለምሰራ ነው የምነግርህ። እንዲህ አይነትን መንፈስ የሚያቃልን አቃላይ መንፈስ ሶሻል ሚዲያ ላይ አለ። ዳራ ሲዛለሁ ስልህ የመገለጥ መንፈስ ዛሬም በቤተክርስቲያን ይሰራል፣ ይሰራብኛል። 4 ነጥብ እና አንተ አለኝ ሲያመጣው እንደዚህ ነው ጌታ። አቤት አልኩት። ይህን ሰው ቢሮ እንዳታስቀምጡት፣ የወንጌል ሰው ነው ጌታ ይፈልገዋል ብሎ ወደ ሌሎቹ ደግሞ ዞር። በህልሜ ያየሁትን ሊያረጋግጥልኝ እኮ ነው። እዛው ደግሞ ሲሄድ ሀረር ተንበርክኬ ባለበት በልሳን ጸለየች እና እግዚአብሔር ሁለት ነገር ያሳየኛል ስላንተ አለች። ትብቃ እና አንደኛ ሩቅ አገር ትሄዳለች። ሩቅ አገር ትልቅ ባህር ነው የማየው። ሩቅ አገር ትሄዳለች። የአባቶቼ የማገለግለው የኤልያስ አምላክ ምስክር ነው። ይሄንን ሀገር ነው ያላቀውም ነበር። ሚስትም ድስትም የለም። ይሄን በተናገረ ሰዓት ላይ እግዚአብሔር ህይወቴ በምድረ በዳ ላይ የነበረበት ጊዜ ነው። ሩቅ አገር ትሄዳለህ። ረጅም ትልቅ ባህር ተሻግረህ ነው የምትሄደው። በጣም ረጅም መንገድ ነው የምትሄደው አለች። ሁለተኛ እግዚአብሔር ደጋግሞ ነግሮሃል። አልወጣ ብለህ ነው። እግዚአብሔር ዓለም አቀፍ የሆነ የወንጌል አገልጋይ ነው እግዚአብሔር የሚያደርግህ። አንተ ለወንጌል ጠርቶሃል፣ ግን ተቀምጠሃል። አልሰማ ብለህ አልሰማውም ብለህ አትልም፣ ሰምተሃል። እግዚአብሔር ደጋግሞ ለራስ ተናግሯል፣ በሌሎችም በኩል ተናግሯል። እግዚአብሔር ወንጌል እንድታገለግል የጠራህ የወንጌል ሰው ነህ። ሰምተኛል አለች። አዎ አልኳት። መልክቷን እዛ ጋር በቃች። ችትልህ ነብይ ማለት ይኸውልህ፣ መገለጥ ማለት እንደዚህ ነው። አዎ ታግዬ እግዚአብሔር አይዋሽም እኮ እታለ እና የሩቅ አገሩን አላቅም፣ የሩቅ አገሩን አላቅም። የወንጌል መልክተኛ ነገርን ብላ የምትለውን እኔ አውቃለሁ። እንዴት አውቃለህ ኤርሚያስ? ከሷ በፊት በብዙ አገልጋዮች ነግሮኛል። አንድ ለራሴማ ይኸው እዚህ ማስታወሻ ደብተር ያለ 20 ዓመት ሙሉ የጻፍኩት ማለት ነው። ጌታ የተናገረኝን ቅዠት ቋር ጌታ የተናገረኝን ለቤተ ክርስቲያን፣ ለራሴ፣ ለግለሰቦች፣ ለምድር እና እግዚአብሔር ይፈልግሃል በላኝ። ዳግም ሳላገኛት እኔ ወደ አዲስ አበባ መጣ። እሷ ጋር ሄጄ በመጣ ያደን ነው 1 ዓመት ወይ 1 ዓመት ከ6 ወር አይሞላም ሚስቴን ስተዋወቃት በእጮኛምነት ማለት ነው። ከተዋወቅን ከ1 ዓመት ከ6 ወር የሚበልጥ አይመስለኝም። ተጋባን።
የመጣችው ፍላይት አድርጋ የመጣችው የ22 ነው የ23 ሰዓት መንገድ ነው በአውሮፕላን። ርቀቱን ትንፋሽህ ጥር ይላል። አሜሪካ እኮ 16 ሰዓት በረው ነው ከኢትዮጵያ ረጅም መንገድ ብለው የሚሉ ታይወት አለምዬ የእኛን አታንሽው የእኛን አታንሽው ከነ ትራንዚቱ አታንሰው። ተጋባን። 2 ዓመት ቪዛው ቆየ። ወደ አለሁበት ሀገር ወደ ሚስቴ ጋር ስመጣ አቤት ያ ትንቢት ፊት ለፊቴ የህንድ ውቅያኖስን አቆራርጬ አትላንቲክን ብቻ ነው ያላቆራረኩት፣ የፓስፊክ ኦሽንን ሌሊቱን ቀኑን ተጉዞ ከነ ትራንዚቱ ዱባይ 5 ሰዓት ማነው? ዱባይ 5 ሰዓት፣ ደቡብ ኮሪያ 3 ሰዓት ቆይቻለሁ። 8 ሰዓት ትራንዚቱን ያዘው። በረራው ከ18 ሰዓት ምናምን ነገር አልተናነሰ። ደምረው ምታው። ያንን ባህር በሌሊት ላይ እየተጓዝኩ ሲሄድ በአውሮፕላን እችን ፕላኔት ወርታች የማየት ያህል ማለት ነው። ያቺ የተባረከች እግዚአብሔር ሴት ትብቃ የነገረችን መልእክት፣ ጌታ ያወራኝ ነገር ሩቅ አገር ትሄዳለህ፣ የአባቶቼ አምላክ ምስክር ነው፣ አንተ ወንድም ስማኝ ስልህ አለች። አንቺ ነቢይ ትንቢት የለም ደግሞ ቃልቻና እኮ ጠንቋይ ጋር የሚሄዱ ህይወታቸው ራሱ የተበላሸባቸው ሰዎች ናቸው እንደዚህ የሚሉት። ያቸው በኃጢአት የተርመጠመጡ ከሴት ጋር የሚያማግጡ ከወንድ ጋር የሚያማግጡ ናቸው እንደዚህ ብለው የሚሉት። አብዛኞቹ ህይወታቸው በተፈተሽ ቅድስና አልባ አድርጎ ሰይጣን በርኩሰት የመታቸው ሰዎች ናቸው ይህንን የሚቃወሙት። አለ እንጂ ትንቢት አለ እንጂ የትንቢት መንፈስ። አንተ የትንቢት መንፈስ ከሌለ ቅዱስ ጳውሎስ ለቤተክርስቲያን ታዲያ እንዴት ትንቢትን መናገር እንዴት በብርቱ ፈልጉ ይላል? ስላልፈለክ የለም ብለህ ትላለህ። ከፈለክ ግን ይሰጥሃል። እና እግዚአብሔር ጻድቅ ነው። የሩቅ ዘመንን አይቶ እንደዚህ ይናገራል፣ እንደዚህ ይናገራል። ጌታ የነገራችሁ መልእክት አለ በእህቶች በወንድሞች በኩል በቤተ ክርስቲያን ጌታ የነገራችሁ ነገር አለ በህልም ደጋግሞ። ጌታ ስለ አንድ ነገር ደጋግሞ በህልም የነገራችሁ እስቲ 77 ቁጥር ጻፉልኝ። ደጋግሞ ከአንድ በላይ ከሁለት በላይ ከሶስት በላይ ህልም ያያችሁ ያንን ህልም ደጋግሞ ያሳያችሁ ሰዎች 77 ቁጥር ጻፉልኝ። ስለምንም ነገር ይሁን መዓዛ ደጋግሞ ነገራችሁ። አንዴ ከጻፋችሁ ይበቃል። አንዴ ከጻፋችሁ ይበቃል። ሚሚዬ አንቺማ ተይው። አንቺ እግዚአብሔር ሴት፣ አንቺ እግዚአብሔር ሴት፣ አንቺማ ተይው። ለአንቺ እኔ ያው ምስክር ነኝ እዚህ ምድር ላይ። አንቺን ተይው። አንቺን እግዚአብሔርና እኔ ብቻ ነን የምናውቀው። በጣም መወዳት ማከብራት የእግዚአብሔር ሴት እዚህ አለች። ኦ ጌታዬ ስሙ ይባረክ። ትናንትና ስለ እሷ ምሳ እየበላን እያለ ምሳ ነው አይዶ ነው ብቻ ዳቦ ነው በማርማላት ቀብታ ሚስቴ ቁጭ ብለን ዳይኒንግ ቴብል ላይ እኩለ ቀን አካባቢ ነው፣ ልጆች ገና አለመጣንም። ለሚስቴ እየነገርኳት ነበረ። መጀመሪያ ያገኘኋት ቀን ካሜራ ከፍታ ስታወራኝ አይኗ የሚወርደው እንባ ያስፈራ ነበር። አሁን እዚህ መካከል አለች ከእናንተ ከ232 ቢሃይንድ ባይ ተደብቀ ከምሰማኙ መካከል አንዲት እግዚአብሔር ያስነሳት ታላቅ ሴት አለች። ይህችን ድምፅ ያዙ ታያላችሁ፣ በዓለም ሚዲያ ላይ ማለት ነው ታያላችሁ። እኔ ምስክር ስለሆንኩ እና አረብ ሀገር ነበር የነበረችው
እና ስክሪንሾት አደረኳትኝ እያለቀሰች እያለች እሷ አታውቅም። ፎቶዋን ስክሪንሾት አደረኩት። ትናንትና ቶስ ብሬድ ሚስቴ ዳቦ ቀብታ በቡና እየበላን እያለን ወደ እኩለ ቀን አካባቢ ነው ማማ አልኳት። እኔ እንኳን ጌታ እንደሚያኖር ይነግሮኛል፣ ግን እኔ እንኳን ድንገት ወደ ጌታ ቢሄድ ሚሚን እንዳትለቂያት በህይወት ዘመን ሁሉ። ልጆቼንም ስለምታውቃቸው ልጆቼም ስለሚያውቋት እሷም ስለምታውቃቸው ያለችበት ሀገር ድረስ ሄዳችሁ በራችሁ አግኟት። ግን ጌታ ረጅም ጊዜ እንደሚያኖረኝ ይነግሮኛል። ቢሆንም ግን ይሄን ነው ብዬ የምለው ታውቂያለሽ ብዬ ገና እየነገርኳት እያለሁ እኔም እሷም አለቀስን። ታውቃላችሁ እህቶችና ወንድሞች እንዳልደውልላት ከሌሊቱ 10 ሰዓት አካባቢ ነውና በጣም የተወደደ ባል ስለሰጣት ጌታ እንዳረብሻቸውም ብዬ ታውቁት ማለት ነው። እዚህ አለች ሚሚ ያንቺን ማታዩ ሌሎች 77 ቁጥር የጻፋችሁ አላችሁ አይደል? ጌታ ደጋግሞ የነገራችሁ ያላችሁ እህቴ፣ እሱ ድምፅ እውነተኛ ድምፅ ነው። እሱ ድምፅ እውነተኛ ድምፅ ነው ወንድሜ። በዛ ጌታ በተናገራችሁ ነገር ላይ ደጋግማችሁ ጸልዩ፣ ጾም ጸሎት ያዙ። ታግዬ እንዴ? አዎ እግዚአብሔር ያንን ሁሉ መከራ አሳልፎሽ ደጋግማችሁ በዛ ጉዳይ ላይ ሲሪየስ የሆነ ጸሎት ጸልዩ። እግዚአብሔር የቅድስናን ህይወት ይወዳልና በቅድስናና በጽድቅ ኑሮ ለመጨከን ለመኖር ጨክኑ። እህቶችና ወንድሞች እግዚአብሔርን ከማያከብሩ ህይወታቸው እግዚአብሔርን ከማያከብር ከቧልተኛ ጴንጤ እንኳን ሳይቀር ተለይ። እንዴ ኤርሚያስ ከጴንጤ ነው ያልከኝ? አዎ ከቧልተኛ ጴንጤ ሁሉ ጭምር ሳይቀር ተለይ። ንገረው፣ ምከረው። እምቢ ካለ እዛው ቸርች እንዲቀመጥ አድርገው፣ ወደ ቸርች እንዲሄድ ንገረው። ከእሱ ጋር ግን ጓደኝነትህን ሁሉ እንኳን ጭምር ሳይቀር አቁም። ቧልተኛ ነው። አየህ፣ ጸልዮ ወደ ጸሎት አይመርህም። መክሮ ገስጾ ወደ ጽድቅ ጎዳና አይመልስም። ምን ያደርግልህ እንደዚህ አይነት ጓደኛ? ምን ያደርግልሻል እንደዚህ አይነት ጓደኛ? ቁጭ ብላ ቡና ቀቅላ እያመጣች እሺ እውነትሽን ነው የእነንትና ጉዳይ እኔ እኮ ድሮም የአይነ ውሃዋን አይቼ ጠረጥራት ነበር ብሎ የሚል ቁጭ ብሎ ወሬ ቀደዳ። እሱን ስታወራ እሳት አይደለም ውስጥ የሚሰማህ። ቁጭ ብላ ግን ቡናውን እያፈላች ጌታ እኮ ብላ ቀራኒው ላይ ስትወስድህ እሷነት ስታገኝ ከሷ ጋራ ጆሮህንም ልብህንም ከፍተህ ስማት። እሱ ነው ወንድም ስታገኘው ጆሮህንም ልብህንም ከፍተህ ስማው። ከማንም በላይ ቅርቤ፣ ከማንም በላይ ቅርቤ፣ ከማንም በላይ ቅርቤ፣ ከማንም በላይ ቅርቤ ኢየሱስ አይደለም ወይ የነገሬ ሁሉ ውበት፣ ለስራዬ ደግሞ ከነወነ የምኮራበት። የጌታን ድምፅ ሰምተን እግዚአብሔር እንዲነግረን እንጸልይና ሚሚዬን አስታውቃችኋለሁ። ባለፈው ታስታውሱ ከሆነ ኢትዮጵያ ውስጥ የታመሙ ሰዎች ያሏችሁ ሰዎች በጌታ ፊት በብርቱ እየጮሁ ያሉ ፈውስ ያጡ እግዚአብሔር መቼ ነው የምትመጣልን ብለው የሚሉ ዘመዶች ያሏችሁ ኢትዮጵያ ውስጥ አንዲት እህት አለች። እሷ አግኝታ ትጸልይላቸዋለችና የጌታን ድምፅ ሰምታ አብረን ጸልያለን። የታመሙ በጣም የተሰቃዩ ያሉ ሰዎች የጌታን ማዳን ፈልገው የሚጮሁ ሰዎች ካሉ አግኙ ብዬ ስላችሁ የሰማችሁ 77 ቁጥር ሲጻፉልን እግዚአብሔር ለዘላለም ስም ይባረክ። አለ እኮ ጌታ በእውነት እኮ ነው ብዬ ምልሸት አለም አለ። ግን እኛ የምንጠብቀው በጣም የሆነ ቦርጫም የሆነው ሰውዬ ከፋ ታስታውሳለህ አይደል? ኦኬ። እና ታስታውሻለህ፣ ታግዬ ታስታውሻለሽ። አዎ መዓዛ በጣም ማራናታ ብዙዎቻችሁ ታስታውሳለች። ገኒ፣ ኤርሚያስ አፈወርቅ፣ አዎ ያቺ የት ናት እዚህ መካከል ያለችው?
አብዬ ታስታውሳለህ አይደል? ከእስራኤል ራይት 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 ራይት። ኢየሱስ ለዘላለም ስም ይባረክ። ሂሩትዬ ከአሜሪካ ታስታውሳላችሁ አይደል? ይኸው አሁንም እላችኋለሁ እንደ እግዚአብሔር ፍቃድ የታመመ ሰው ካለ ጸልዩለት፣ እሱም ይጸልይ። ማዳን የእግዚአብሔር ነው። ግን ይኸውልህ ያልተጠበቀ ቦታ ብታያት የማትጠብቃት ሴት ዊግ የማትቀጣጥል ዱቄታ ዱቄት የማትቀባ ጥፍር የማትቀጥል በመንፈሳዊ አይን ብቻ ስታያት እንደዚሁ ሞገስ የጠገበች እህት ናት። ታናሽ እህቴ ሚሚዬ ያለች እኔን አግኙኝ፣ ኮንታክት አደርጋችኋለሁ። እማያምን ጠማማ ጴንጤ ጋር አንሄድም። ጌታን ጠይቀን በትክክል አዎ ብሎ ምር ሲሰጥ ትሄዳለች፣ እጇን ትጭናለች። ታሪክ ታያለ ብራዘርዬ። ይሄ ዝም ብሎ ማስታወቂያ እኮ አይደለም፣ ታሪክ ታያለ። ቤተክርስቲያን አታውቃት፣ ማንም አያውቅ፣ እግዚአብሔር ብቻ ነው የሚያውቀው። እኔ ምስክር ነኝ፣ ከሰማይ በታች እኔ ብቻ ምስክር ነኝ እና ባሏ ምስክር ነው። የእኔ ሚስት ማማ ምስክር ነች። ፓስተር ታሪኩ ስለምነግረው እሱ ምስክር ነው። ኦኬ እኔን አግኙኝ እና በትክክል እናንተም ጾሙ፣ እናንተም ጸልዩ። እነኛም የታመሙ ሰዎች ይጾሙ፣ ይጸልዩ። በተለያየ ነገር ያሉ እግዚአብሔር ሰው አስነስቷል አልኳቸው ወንድሞች እናቶች። በእውነት ዝም ብሎ ተራ ማስታወቂያ አይደለም የምናገረው፣ ሰው አስነስቷል። በሰው ፊት ብታያት እዚህ ግባ ተብላ ማትባል ብላም ግን እስሯ ስትቆም ራሱ ያስታውቃል። እስሯ ስትቆም ስታወራ ታውቃለህ የእግዚአብሔርን ክብር ማለት ነው። ማንም በላይ ቅርቤ እግዚአብሔር ሰውን አይቶ አይደለም ጸጋን የሚሰጠው። ታግዬ እውነቴን እኮ ነው ብዬ የምልሽ። እኔ በዘመኔ ይኸው በጌታ የሆንኩበት 28 ዓመት ነው። ብዙ የእግዚአብሔር ሰዎች አውቃለሁኝ። ብዙ የእግዚአብሔር ሰዎች ኦኬ፣ ብዙ የእግዚአብሔር ሰዎች አውቃለሁኝ። እንደዚች ልጅ ግን እግዚአብሔር ያስነሳው ሰው የለም ብዬ ብል ማጋነን አይደለም። ለአንዳንዶቻቸውን ብናገር እብደት ነው የሚመስልህ። የእግዚአብሔር ቅዱሳን መላእክት ለሰዎች ይገለጣሉ በአዲስ ኪዳን ብሎ የሚለውን በጣም ብዙ ሰው መጽሐፍ ቅዱስ ላይ ነው የሚያነበው። በአካል ይገለጡ አይገለጡ ምንም የሚያውቀው ነገር የለም። አሁን ብነግርህ በጣም ብዙዎች እብድ ትሆናለህ። እብድ ትሆናለህ ወንድሜ። ኦኬ ሕያው ጌታ ለዘላለም የሚኖረው በዘመናት የሸመገለው በሰባቱ የወርቅ መቅረዞች መካከል የሚመላለሰው የዳዊት ልጅ የእግዚአብሔር ልጅ ዛሬም ባሪያዎቹን ይልካል። ወደ ባሪያዎቹን ቅዱሳን መላእክትን ይልካል። ቴንኪዩ ጌታዬ። እና እውነት ነው፣ እሺ እውነት ነው። በዚህ ጉዳይ ላይ ደጋግሞ የሚናገራችሁ ሰዎች ካላችሁ ጸልዩ። እሺ ወንድሞች እናቶች፣ መንፈሳዊ ነገር ሞኝነት አይደለም፣ ሪል ነው፣ ተረት አይደለም፣ እውነት ነው። እውነት ነው ወንድሞች እናቶች፣ እውነት ነው። እውነት ማለት እውነት ነው። እኛ የእግዚአብሔር ሰዎች ብለን የምንፈልጋቸው በጣም በትልልቅ ቪአይፒ ቦታ የሚሰጣቸው አይደል? ኦኬ እነሱ ናቸው አይደሉም ብዬ አልልህም። እግዚአብሔርን በዘመናቸው ያገለገሉ በእድሜም ትልልቅ የሆኑ ሰዎች አሉ። ጌታ ሰው እንደሚያያይ እግዚአብሔር የልብ አምላክ ነው። እሷን ብታያት ማለት ኤርሚያስ አሁን ስለዚህ ችት ነው ጌታ የነገር ስለ የጌታ ሀሳብና ፍቃዱ በህይወቷ ላይ አለ ብለን ትለችን እንደ ኤርሚያስ እንደ አንዳንዴ ስ ማለት እንትን የሆነ ለከት ብታደርግለት ብለህ እንደምትለኝ አልጠራጠርም። ምክንያቱስ አንተ በስጋ ዓይንህ ነው የምታየው። በስጋ ዓይንሽ ነው የምታየው። በስጋ ዓይንህ ካላየህ ግን ዋት ነው የምትለው። መንፈሳዊ ዓይኖች ተከፍቶ ካየህ ግን ምን የእግዚአብሔር ፍለጋው፣ ምርጫው፣ አመራረጡ
አንተ ስንት እኮ ጀግኖች አሉት እግዚአብሔር ስሙ ይባረክ። ቆፍጣኖች ለጌታ ክብር ኖረው ማለፍ የሚፈልጉ ራሳቸውን ሳይሆን ንጉሱ እንዲታይባቸው የሚፈልጉ ሳያት ጌታ ኢየሱስ ምስክር ነው አልኩ። በፎቶ ሳያት አንዳንድ ጊዜ ቪዲዮን ከፍታ ያታለሁ። የፊቱ ብርሃን ለዋ ላይ ያስታውቃል። ጌታ ኢየሱስ ምስክር ነው አልኩ። በአብሮ አደግነት አንተዋወቅ፣ በእድሜ አንቀራረብ። እሷ የተወለደችው ሲልጤ ዞን ውስጥ ነው። ከእስልምና ሃይማኖት ነው የመጣችው። እግዚአብሔር ልብን ነው የሚፈልገው። ከሲልጤና ከአማራ ከከምባታና ከሀዲያ ጉዳይ አይደለም እግዚአብሔር። ከአይሁድና ከአሕዛብ ከተማረ ቤተሰብና ካልተማረ ቤተሰብ እግዚአብሔር ጉዳይ አይደለም። የልብ አምላክ ነው። የልብ አምላክ ነው። በቁመና ምናምን ነገር አይቶ ምናምን ነገር እንደዚህ ተክለ ሰውነቷ እንዴት ያምራል፣ ሼፓ ዳሌዋ ፀጉሯ ነሰነሰችው አይደል ምናምን ነገር ብለው እንዲህ አይነት እግዚአብሔር እንደዚህ አይነት እንቶ ፈንቶ ነገር አይም። ልብ የልብ አምላክ ነው። 7 ቁጥር ጻፉ ብዬ ስለ አንዷ እሷ ራሷ ጽፋ አላየኋትም። እዚህ ያንቺንማ የልብ አምላክ ነው ጌታ። የልብ አምላክ ከሶማሌም ብሔረሰብ ውጣ፣ ከከምባታም ከሀዲያምና ከአማራም ከኦሮሞም ተገኝ፣ ከየትኛውም ብሔረሰብ ውጣ፣ በመልኩና በአምሳሉ የፈጠረህ በበደልና ለኃጢአት የሞተልህ ኢየሱስ የሚያየው ልብ ነው። የልብ ቅንነት፣ የልብ ትህትና ነው። ጻድቅ ነህ እግዚአብሔር፣ ሚሚዬን ጸጋ ስለሰጣት ጻድቅ ነህ እግዚአብሔር። እንደሷ አይነቱ በዓለም ዙሪያ ያሉ ሴቶችና ወንዶች ልጆችህን ስለቀባህ ስላስነሳህ እቺም ማወራትን እህት አንድ ቀን ታያላችሁ በህይወት ስለምንኖር። እዚህ ዝም ብሎ እንደዚህ አይነት ቲክታክ ላይ አይደለም የምታየን፣ በትልልቅ ሚዲያዎች ላይ ታያለ፣ ትሰማላችሁ። እናንተ ምስክሮች ትሆናላችሁ ወንድሞች እናቶች። ጌታ የነገራችሁ ለማገልገል 77 ቁጥር የጻፋችሁ በተለያየ ነገር ጌታ የነገራችሁ ሰዎች አጥብቀሽ ያዥ፣ ጸልይ፣ ጹም፣ ራስሽን በንጽህና ጠብቂ። እዛም እዚህም ምናምን ነገር እንደ ወፍ ዘራሽ አትውደቁ። ኖ ቅድስና ለእግዚአብሔር ብለሽ ኖ በይ፣ ራቂ ከአመፀኞች ከአመተኞች። ቅድስና ለእግዚአብሔር ብለው በሚሉበት ቤት እግዚአብሔር ይበረታል ለመስራት፣ ለማዳን ይሁን ኃይሉና ጸጋውን ለመግለጥ። ቴንኬን አባት ቴንኪው ጌታ ኢየሱስ፣ እንዴት ድንቅ አምላክ ነህ። እዚህ የጸለይኩትን መንገድ ላይ ያወራሁትን ስደውልላት ትነግረኛለች። ጌታ እንደዚህ አሳይቶኛል ዛሬ ስላንተ ብላ። ምን ስላንተ እንደዚህ አሳይቶኛል? ያሳያትን ስትነግረኝ ሻርፕ ሻርፕ ቴክስት አላረኩላት፣ አልደወልኩላት፣ አልነገርኳት። ስለኔ ማንም አይነግራትም፣ ማንም አታውቅም። አሁን ስላገባች ከባሏ ጋር እና ከኔ ጋር እና ከቤተሰቤ ጋር ብቻ ነው። እሱንም በጌታ ምሪት ነው የተገናኘ ነው። አየህ ጌታ ያወራል ማለት ነው። ጌታዬ የትንቢት መንፈስ፣ የልሳን የስጦታዎች የመገለጥ መንፈስ ዛሬም ይሰራል። እህቶቼ ወንድሞቼ ዛሬም ይሰራል። አይሰራም ብለህ ካልክ እንደ ደረቅ እንጨት ደርቀህ የምትቀረው አንተ እንጂ ማንም አይደለም የምትጎዳው። የምትጎጂው አንቺ ነሽ፣ ራስሽን የምትጎጂው። በጣም ይሰራል፣ በጣም ይሰራል፣ በጣም ይሰራል ጌታ። እግዚአብሔር አምላክ የሚናገረውን እሰማዋለሁ ብሎ እንዳለ ዳዊት በጣም ይሰራል ጌታዬ። የዋህ ነው ጌታዬ፣ ትሁት ነው ጌታዬ። በእውነት በፊቱ ስታለቅስ ስትንደባለል፣ ክብርህን ስትጥል፣ ክብርህን ስጥለህ ስታመሰግነው ስትዘምርለት፣ በፊቱ ስታሸበሽብ የምን ክብር ምን ክብር አለንና ምን ክብር እንደ ኤርሚያስ ማለት እንደ አንዳንዴ እንኳን እንደ አገልጋይ አትሆንም እንደ ብለው ብራዘር፣ እኔ እንጨት ውጦ እንደቆመ ክብሩ እንደሚጠብቅ እንደ አንዳንድ ፈዛዛ ጴንጤ አይደለሁም። ክብሬን ጥዬ እውነት እኮ ክብሬ ትዘምርልህ ዘንድ እንዳለ ማለት ነው። ክብሬን ጥዬ አሁን እረኛ ተቆልሎ የለበሰውን ቡትቶ ሱፍ ለብሶ ጉባኤ መካከል የሆነ ፕሮቶኮል ቢጠብቅ ዓለም አይስቅም እንዴ? ሀገር አይስቅ? እኔ ራሴ ነው የምስቀው።
ከየት ነው ያነሳህ? ቆይ አንተ ኤርሚያስ የምትባለው ሰውዬ አሁን አንተ የሆነ ሱት ለብሶ በቃ ጭብጨባው ቀስ ብሎ ፕሮቶኮል ጠብቆ አሜን ሲል ከናፍርቶቹን ቀስ ብሎ ብዙ ያልከፈተ የሚመስል ማለት ነው። ምን አልከኝ? ለአንቃዬ እስኪታይ ድረስ ነው ልልምልለት። ከየት እንዳነሳኝ ስለማቅ፣ ከየት እንዳነሳኝ ስለማቅ፣ ከየት እንደጠራኝ ስለማቅ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዓመታት፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዘመናት። ክፉ ሲመጣ ያመለጥኩብህ፣ ስጣል ስረሳ የታሰብኩብህ፣ በአንተ እዚህ ደረስኩ ከእኔ ጋር ሆነህ፣ ኢየሱስ ለእኔ ምስጋናዬ ነህ። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዘመናት። አባዬ 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 ለዘላለም ስም ይባረክ የኔ አባት። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዘመናት። የኔ ጌታ ሰዎች እኮ ምንድን ነው የሆኑት? ግን እኔ ምልህ እኔ ምንም ሊገባኝ አልቻለም። የሷ ጉዳይ ምንም ሊገባኝ ያልቻለው ነገር ቢኖር የዚህ ሰውዬ ጉዳይ ነው ይላሉ። ስጣል ስረሳ ያታሰብኩብህ ወንድሜ ምንድን ነው? ምንም ሊገባኝ አልቻለም ይላሉ እኮ። አይተሻታል ግን የዚችን ሴትዮ አካሄደዋል። ሁሉ ቀን መጽሐፍ ቅዱስ ይዛ እንዱ ጭብጥ ብላ እንደወጣ ጭብጥ ብላ ትገባለች። የምን ጭብጥ ብላ? ፈታ ብላ ነው የምትወጣው። እትዬ ፈታ ብላ ለምን ጭብጥ ብላ? መጽሐፍ ቅዱስ ያዘን እንደ ጭብጥ ብላ እናንተ እነሱ ይጨበጡ እንጂ የምን ጭብጥ ብሎ? ፈታ ብለ ዘና ብለ የትንሣኤው ጌታ ባለ ግርማው ኢየሱስ ከፊትና ከኋላ በውስጣችን ንጉሱ እያለ የምን ጭብጥ የምን ኩምትር ብሎ መሄድ? አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዘመናት። ኢየሱስ የጌታዬ ለዘላለም ስም ይባረክ። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዓመታት። ክፉ ሲመጣ ያመለጥኩብህ፣ ስጣል ስረሳ የታሰብኩብህ፣ በአንተ እዚህ ደረስኩ ከእኔ ጋር ሆነህ፣ ኢየሱስ ለእኔ ምስጋናዬ ነህ። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዓመታት። ኢየሱሴ ለዘላለም ስም ይባረክ። ዝርግፍ ጌጤ ነህ ለዘላለም ስም ይባረክ። የዘላለም ወዳጅ ነህ ለዘላለም ስም ይባረክ። እናመሰግንሃለን ለዘላለም ስም ይባረክ። ክብር ላንተ ይሁን፣ ክብር ላንተ ይሁን፣ ክብር ላንተ ይሁን፣ ክብር ላንተ ይሁን። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዓመታት። ምንም ስላለኝ አይደለም አመሰግነው፣ ምንም ስለሚኖረኝ አይደለም አመሰግነው። የምስጋናዬ ምክንያት ኢየሱስ፣ የመዳኔ ምክንያት ኢየሱስ፣ የመኖሬ ሚስጥር ኢየሱስ፣ የመኖሬ ሚስጥር ኢየሱስ፣ ተዘልሎ የመቀመጤ ሚስጥር ኢየሱስ፣ በህይወት የመሰንበቴ ሚስጥር ኢየሱስ፣ ኢየሱስ፣ የመራመዴ ሚስጥር ኢየሱስ፣ ለመብላቴ ምክንያቱ፣ ተኝቼ ለመነሳቴ ምክንያቱ፣ ወጥቼ ለመግባቴ ምክንያቱ፣ ክፉን ዘመን በመሻገሬ ምክንያቱ ኢየሱስ፣ ኢየሱስ። ክፉ ሲመጣ ያመለጥኩብህ፣ ስጣል ስረሳ የታሰብኩብህ፣ በአንተ እዚህ ደረስኩ ከእኔ ጋር ሆነ፣ ኢየሱስ ለእኔ ምስጋናዬ ነህ። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣
አንተ ምስጋናዬ ነህ ለዘመናት፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዓመታት። ስሜ ይባረክ፣ ስሜ ይባረክ። ባለ ግርማው ኢየሱስ ሰማያትና ምድርን በውስጡ ያሉትን ፍጥረታት የፈጠርክ፣ ሁሉን የፈጠርከው ሁሉ መልካም ሆነህ ያየህ፣ ሁሉ በአንተ ተፈጥረዋል፣ ሁሉ በአንተ ተገኝተዋል። አንተ የሁሉ አስገኝ ነህ። አንተ ከዘላለም ነበርክ፣ የሌለህበት ዘመን የለም። ለአንተ ቀናትንና ሳምንታትን ወራቶችና ዓመታትን የሚቆጥርልህ ማንም የለም። ሊቆጠር በማይችል ዘላለም ውስጥ ከዘላለም ነበርክ። ሃሌሉያ! ሊቆጠር 1 2 3 4 ብሎ ቀን አይቆጠርልህ፣ ወራት ዓመታት አይቆጠርልህ። ከዘላለም ነበርክ። በባሪያህ በሚክያስ አፍ እንደተናገርከው አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይ ገዢ ይወጣልኛል ብሎ ባሪያህ በትንቢት እንደጮኸ ያ መንፈስ ዛሬም በውስጣችን ስላለ አንተ ከዘላለም ነበርክ፣ ከዘላለም ነበርክ። ማንም ሊቀርበው በማይችል ብርሃን ውስጥ በዘላለም ተራሮች ላይ ሆነ በድንቅ እያበራህ ነበርክ። የአብርሃም አምላክ በዘመናት የሸመገልከው የአብርሃም አምላክ ነበርክ። በዙፋንህ ላይ ነበርክ አለህ። አሁንም ደግሞም ለዘላለም ትኖራለህ። ሁሉን እያሳለፍክ ለዘላለም ትኖራለህ። ለአንተ ከእስከ የሚባል ወራት ዘመን አይቀጠርልህም፣ አይቆጠርልህም። ዓመታቶችህ ከቶ አያረጁም። የዘመንህ ቁጥር አያልቅም። እንዴት አይነት ጌታ ነህ! አያልቅም። ብዙዎች ዘመናቸው እያለቀ ብዙዎች በሞት ተይዘው በመቃብር በታይ በስብሰው ቀርተዋል። መሐመድ የለም፣ ቡድሃ ሂንዱዝም የሉም። ከመቃብር በታች ታሪክ ሆነው ተረስተዋል። የትኞቹ ምድር የተሸከመቻቸውን ጣዖቶቻቸውን ታምጣ፣ አማልክቶቻቸውን ትሰብስብ፣ አንዳቸውም የሉም። አንተ ግን አንተ ነህ፣ ለዘላለም አንተ ነህ። ዓመታቶችህ ከቶ አያልቁም። እንዴት አይነት ድንቅ ነው ይሄን አባት! ለዘላለም ቅዱስ ስም የተባረከ ይሁን። ይሄ እረኛ በልቡም በጉልበቱም ወድቆ ይደፋልሃል፣ ለክብርህ ይሰግድልሃል። ባለ ግርማው ኢየሱስ ዝርግፍ ገጤ ነህ። የዘላለም ሽልማት፣ የዘላለም ስጦታችን ነህ። አንተ እኮ አንተ ነህ። ቅዱስ ስምህ ለዘላለም ይባረክ። በዚህ ትውልድ መካከል ሞገስ ስለሆንከን፣ በዚህ ትውልድ መካከል ለፍጥረት ሁሉ የምናሳይህ፣ ለፍጥረት ሁሉ የምንናገርህ የምስራቻችን ስለሆንከን በእውነት አንተ ምስጋናችን ነህ። በእውነት አንተ ምስጋናችን ነህ። የመኖር የሚስጥር ሕይወቴን ያጣፈጥከው፣ ሕይወቴን የቀየርከው፣ ሙት የሆነ ሕይወቴን ትንሣኤ ሰጥተህ መቃብራችሁን ከፍታለሁ ብለህ እንዳልክ መቃብሬን የከፈትከው አንተ ነህ። ጌታ ኢየሱስ እንዳንተ ያለ ማን አለ? አባ ማን አለ? ማን አለ? ስጦታዬ ስጦታዬ ከአብ ዘንድ የተሰጠኝ የዘላለም ስጦታዬ፣ የዘላለም ሽልማቴ፣ የወጣልኝ ዕጣ ክፍሌ ገመድ በአማረች ስፍራ ወደቀችልኝ እንዳለ ባሪያ ዳዊት የኔ አባት፣ የኔ ጌታ፣ የኔ ትሁት፣ የኔ ዋህ ሩቅ አይደለም። ከዳመና በላይ አልጠራም። እዚህ ውስጥ ያለ መገኘትህ ይሰማኛል፣ አብሮነት ይሰማኛል። የፊት ብርሃን፣ ያንተ መገኘት፣ ያንተ ክብር፣ ያንተ ኃይል፣ ያንተ በጎነት፣ ያንተ ቸርነት፣ ያንተ ሞትና ትንሣኤ፣ አምላክነትህ፣ ሰውን መውደድህ፣ ቸርነትህ፣ የቸርነት ብዛት ትልቅ ሆነ ሳለ እኔን ሳትንቀኝ በልቤ ትናገረኛለህ። ድምፅህን እንድሰማ እግዚአብሔር በጌታ በኢየሱስ ክርስቶስ ምና ስልጣን መገኘትህ ይሰማናል። ደስ ይለናል፣ ደስ ይለናል። አንዳንዴ ዝም ስትለን ስንቅበጠበጥ እንኳን አንተ ግን ከኛ ጋር አለህ። ጌታ ስምህ ለዘላለም ይባረክ። አንተ ግን ከኛ ጋር አለህ። አንተ ግን ከኛ ጋር አለህ። በዝምታ ሁሉ ልታስተምረን የፈለግከው ነገር ስላለ ነው። በዝምታ ሁሉ ልታስተምረን የፈለግከው፣ ልታሳየን የፈለግከው ነገር ስላለ ነው። ቴንኪዩ የኔ አባት፣ ቴንኪዩ የኔ ጌታ፣ የእግዚአብሔር ልጅ ኢየሱስ ቴንኪዩ። ስም ለዘላለም ይባረክ። ሁሉ ይቅርብኝ። ያንን ፊትህ ልየው፣ ያንን ፊትህ ልየው። ያ በደም የተሞላ ፊትህ ስለ እኔ ስለ ዓለሙ በደልና ኃጢአት ስትቀጠቀጥ በመስቀል ላይ እንደዛ የሆነው ደም ግባት ያጣኸው ያ ክብርህ፣ ያ ጸዳልህ፣ ያ ከፊትህ የሚወጣ የፊትህ ብርሃን አባዬ
ሁሉ ቀን እንየው፣ ሁሉ ቀን እንየው። እሱን ስናየው እንረሳለን። እሱን ስናየው፣ አንተን ስናየው የምድር ነገር እንንቃለን። አንተን ስናየው ነጋችን እግዚአብሔር አያስፈራንም። አንተን ስናየው ምድረ በዳውን እንሻገራለን። አንተን ስናየው ጉድለታችን አይሰማንም። የህመሙ ጥዝጣዜ አይሰማንም። በነገር ሁሉ ማግኘት እና ማጣት እግዚአብሔር አይሰማንም። ሁሉ ቀን አንተን አሳየን አባዬ፣ አንተን አሳየን። አላገለግልም ብዬ አልኩ ቀን በጣም ብዙ ነበረ። ከጉድለቴ ከግራ ከቀኝ አይቼ በቃ እግዚአብሔር ትተኛል ብዬ አልኩበት ቀን በጣም ብዙ ነበር። ግን አንተ አልተውከንም። አንተ ማንንም አተውም። ልታስተምረን ጠባብ በሚመስል ነገር ላይ አሳልፈ ድምፅህን ዝም ስትል እንኳን እንደ አባት ስለምትወደን ነው። ልታስተምረን የወደድከው ነገር ስላለ ነው። አባዬ አንተ ማን ስለተውክ ትተዋለህ? ማን ስለተውክ ትተዋለህ? የኔ አባት ለዘላለም ስም ይባረክ። ደጉ ኢየሱስ የዘላለም ክብሬ ነህ፣ የዘላለም ክብሬ ነህ። እዚህ ትውልድ ፊት ብቻ አይደለም አባቴ፣ የትኛውን ቦታ ላይ በአካል ብትወስደኝ፣ የትኛውን ቦታ ላይ እድል ሰታይን ብታቆመኝ፣ የትኛውን ቦታ ላይ አንተን ለብሼ ሰዎች እኔን ሲያዩ አንተን እንዲያዩ የፊት ብርሃን በፊቴ ላይ እንዲታወቅ ጌታ ኢየሱስ ራስን በኔ ላይ እንድትገልጥ፣ በዚህ ሸክላ ዕቃ ላይ እንድትገልጥ፣ የከበረውን መዝገብ እንድትገልጥ ራሴን እለቅልሃለሁ፣ ራሴን እተውልሃለሁ፣ ራሴን እሰጥሃለሁ። ወደምትነዳኝ ወደምትወስደኝ ሁሉ እሄዳለሁ። የምታናግረኝን ትንቢት ቢሆን ልሳን መገለጥ ቢሆን ማንኛውም ነገር የወንጌል ስብከት እናገራለሁ። ብቻ በአንተ መንፈስ ምራኝ አባዬ። ባሪያህ ዳዊት እንዳለ በማለዳ ምሕረትን አሰማኝ። አቤቱ ነፍሴ ወደ አንተ አንስቻለሁ። አንተ አምላኬ ነህና ፍቃድን ለማድረግ አስተምረኝ። ቅዱሱ መንፈስን በጽድቅ ምድር ይምራኝ እንዳለ ብቻ አንተ በጽድቅ መንገድ ምራኝ እንጂ ጌታ ኢየሱስ አንተ በጽድቅ መንገድ ምራን እንጂ እግዚአብሔር ልጅ እናገለግልሃለን። ስምህ ለዘላለም ይባርክ። ይሄ ለእኛ ትልቅ እድል ነው። ማንም ያላገኘው እድል ነው። ቴንኪዩ የኔ አባት። እንኳን ፍጥረታዊ ሰው አይደለም የዳኑ ወንድሞቼ እንኳን አሁን መሆንበት በምን መንፈስ እንደሆነ እንኳን ከጥቂቶች በስተቀር ሌሎቹ አያውቁ። በአንተ የተነካ ለሌላ ሊሆን እንደማይችል እኔ ምስክር ነኝ። እዚህ ወንድሞቼ እና እህቶቼ ምስክሮች የሆኑ በጣም ብዙዎች አሉ። እናመሰግናለን አንተ ስለያዝከን፣ የዘላለም ክንዶች ደግፈው ስለያዙ። ቴንኪው የኔ አባት፣ ቴንኪው ጌታ ኢየሱስ። ገናንነትና ክብር ለታላቁ ለስም ይሁን። በቤታቸው ሆነው ለሚለምኑ አባዬ ይህንን ጸጋ ኤርሚያስ ላይ ያስቀመጥከውን ጸጋ ስጠን ብለው ለሚሉ አባቴ 10ና 20 እጥፍ 100 እጥፍ እግዚአብሔር በላቸው ላይ አዝንበው። እግዚአብሔር የጸጋ ዝናብ በእነሱ ላይ ይዝነብ። እግዚአብሔር ጸልያ አመስግነው አንተን ባርከው ስለአንተ ሰብከው ስለአንተ ተናግረው ዘምረው እስከማይጠግቡ ድረስ ቀናቸው አይደለም ሌሊታቸው ሁሉ ጭምር በአንተ መንፈስ እስኪያዝ ድረስ መቆም እስከማይችሉ ድረስ የፊት ብርሃን በላያቸው ላይ ይብራ፣ የቀኝህ ብርሃን በላያቸው ላይ ይብራ። እግዚአብሔር ሆይ ጸጋን አብዛላቸው። ቴንኪዩ ጌታዬ፣ እናመሰግንሃለን። አንተን ይዤ ተራ መሆን እኔ አልችልም። ውስጤ ያለው ያንተ መንፈስ ቀልድ አይደለም። እንደ ጥንቱ ኢየሱስ ኢየሱስ ያሰኘኛል። ፍለጋዬ ከትናንቱ እጅግ ብሷል። አንተን ይዤ ተራ መሆን እኔ አልችልም። ውስጤ ያለው ያንተ መንፈስ ቀልድ አይደለም። እንደ ጥንቱ ኢየሱስ ኢየሱስ ያሰኘኛል። ፍለጋዬ ከትናንቱ እጅግ ብሷል። ኢየሱስ እኮ ውስጣችን አለ። መንፈስ ቅዱስ እኮ ውስጣችን አለ። ትልቁ ጌታ፣ የሰማይ የምድር ጌታ እኔን እኮ እያስገረመኝ ነው። እህቶችና ወንድሞች፣ አሁን ሌላ ሰውማ ምን እንደሚል አሰው። አንዳንዶቹ ቅድም እየጻፉ ነበር፣ አይ ዛሬ ተነስቶበታል ኤርሚያስ እያሉ ማለት ነው። ልክ ነው አንተዬ። የእናትና የአባቶቻችን ውቃቢና ዛር አይደለም እኔ ላይ ተነሳየ። ዛሬ ተነስቶበታል ይለኛል። በእውነት ነው ተነስቶብኛል። አመስግን ይለኛል። አንተዬ ዘምር ይለኛል ውስጤ። ምንም እኮ በግራ በቀኝ በፊት በኋላ የሚታይ የሆነ ነገር አንዳች ነገር ጎተራችን ሞልቶ ምናምን ነገር እንዳይመስልህ። እሱም ባሳይህ ኮተን አውልቀህ ትሮጣለህ።
እና በእንደዚህ ምናምን ነገር አለ ኖ እስቲ ያለው ያንተ መንፈስ ቀልድ አይደለም። እንደ ጥንቱ ኢየሱስ ኢየሱስ ያሰኘኛል። ፍለጋዬ ከትናንቱ እጅግ ብሷል። አየህ የዳንበት ቀን ኢየሱስ 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 እኮ ነበር ብሎ የሚለው ውስጣችን ሁሉ ጭምር ሳይቀር እንጀራ አፋችን እየበላ ዳቦ እየበላን ቡና እየጠጣን ውስጥ ግን ኢየሱስ 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 ጌታ ነው፣ ኢየሱስ ሕይወት ነው፣ ኢየሱስ ያድናል፣ ኢየሱስ ፍቅር ነው፣ ኢየሱስ አባት ነው፣ ኢየሱስ የዘላለም እረኛ ነው፣ ኢየሱስ ትምክህት ነው፣ ኢየሱስ መጠጊያ ነው፣ ኢየሱስ የማምለጫ ዓለት ነው፣ ኢየሱስ እኮ ሕይወት ነው፣ ኢየሱስ የሕይወት እንጀራ ነው ምናምን ውስጣችን እኮ ይላል አይደል? አየህ የልዑል እግዚአብሔር መንፈስ ማለት ነው። የዳንክበት አዲሱ ሰው በውስጥ ስድን አንተን ይዤ ተራ መሆን እኔ አልችልም እንላለና የምን ተራ መሆን እህትዬ? ውስጤ ያለው ያንተ መንፈስ ቀልድ አይደለም። እንደ ጥንቱ ኢየሱስ ኢየሱስ ያሰኘኛል። ፍለጋዬ ከትናንቱ እጅግ ብሷል። ፈልገው መንፈሳዊ ነገር ተጎልታ አንዳች ነገር ይመጣልኛል ብለህ ካልክ በጣም ተጣላህ ወንድም ማለት። ጸልይ፣ ተጠማ፣ ፈልግ፣ ፈልጉ ስላለ ማለት ነው። አንኳኳ፣ አንኳኪ። ከማያንኳኩ ሰዎች ራቅ። መንፈሳዊ ነገር ዋጋ ያስከፍላል። ከምትወደው ጓደኛህ ይለያል። ጌታ ኢየሱስ ምስክሬ ነው አልኳችሁ። ከምትወደው እኔ ከሚስቴና ከልጆቼ ከፓስተሬ ውጪ ከማንም ጋር አልገናኝም በአካል። ቴንኪው ጌታ ኢየሱስ ለዘላለም ስም ይባረክ። ተወዳችኋል ወንድሞቼ እና እህቶቼ፣ ተወደናል። ተወዳጆች ናችሁ በጌታ ኢየሱስ ክርስቶስ ስለተወደዳችሁ፣ ብሩካን ናችሁ በክርስቶስ ኢየሱስ ስለተባረካችሁ። ደስ ይበልህ፣ ደስ ይበልሽ እህቴ። አይ ኤርሚ የምኖርበትን ስለማታውቅ አንድ እንደዚህ አይነት ነገር ውስጥ ሆነ ብለህ ካልከኝ እኔንም አውርደህ ከደመና ውስጥ ልታወጣኝ ካልሆነ በስተቀር እሱንማ ካየው ዝራዝር ቁጭ ብሎ ከዚህ በኋላ እሺ ብሎ ወደ ማለት እንሂድ ብለን ካል እንውጣ ብለን ካልን ከክብር ውስጥ ክብርህን ሳይጠግባለሁ ብሎ እንዳለ ማለት ነው። ሁሉ ቀን የእሱን ከፍታ፣ የእሱን ጌትነት፣ የእሱን አምላክነት፣ የእሱን አባትነት፣ የእሱን ወዳጅነት ስናስብ ደስ ይለናል። ቴንኪው ጌታ እግዚአብሔር እናንተና የእናንተ የሆነውን ነገር ሁሉ ይባርክ። የጌታ የእግዚአብሔር ምሕረትና ቸርነት በእናንተና በቤታችሁ ላይ ይሁን። ተባረኩ ወንድሞቼ እናቶቼ። ጸጋና ሰላም ከሁላችሁ ጋር። ልጆቼ ውጪ ስላሉ እስካሁን ስላልመጡ ልለያችሁ የግድ ይለኛል። ጌታ እግዚአብሔር ዘመናችሁን ይባርክ። መልካም ቀን፣ መልካም ጊዜ ለሁላችሁም። ሰላሙን